ታድሰን ሕፃን እስክንመስል ፈውስን ይሰጠን ዘንድ እግዚአብሔር የሾመው ማን ይሆን ካላችሁ ቅዱስ ሩፋኤል ነው። ጋብቻ እንዲቀደስ፣ ትዳር እንዳይታወቅ፣ ማኅፀን እንዲፈታ፣ ፍሬም እንዲባረክ ከጽንሰት ጀምሮ እስከ ወሊድ ድረስ በእናትና በልጅ አንዳችም እንዳይደርስ ጠባቂ አድርጎ እግዚአብሔር የሾመው ማን ይሆን ካላችሁ ቅዱስ ሩፋኤል ነው። ከአስማንዲዮስ መንፈስ ሳራን እንዳዳናት፣ በአሳ ነባሪ በቁም ከመበላት ጦቢያን በባህር ገብቶ እንዳዳነው፣ አዛዝኤልንም በጥልቁ እንደጣለው፣ ከአጋንንት አሰራር የዋህ ምዕመናንን የምሕረትን ደጃፍ ቤተ ክርስቲያንን ጠባቂ አድርጎ እግዚአብሔር የሾመው ማን ነው ካላችሁ በሌሊት ጨለማ በቀንም ብርሃን ልክ እንደ ጦቢያ መንገድ እንዲመራን የልቦናችንን ዓይን እንዲያበራልን ጸሎታችንን እንዲያሳርግልን ከአለቆች አንዱ እግዚአብሔር የሾመው ማን ይሆን ካላችሁ እግዚአብሔር አምላክ ከቅዱስ ሩፋኤል ረድኤት በረከትን ያድለን። ያው ሁልጊዜ በተለይ ያልተረታውን ሞት አንዱ እግዚአብሔር ወልድ ከሰማያት ወርዶ ከድንግል ማርያም ያለ ሕማም ተወልዶ አጥንቱን ከስክሶ ደሙንም አፍሶ የኃጢአትን ችንካር ከእኛ ያራቀበት ሰይጣንን አጥቶ የያዘበት መረብ ነፍሳትን ከሲኦል ያዳነበት መርከብ መስቀል አርማችን ነው፣ የድላችን ማተብ። ለሚጠፉት አይሁድ ነቅዞ የሚሰብር ሲያዩት ሞኝነት ነው የመስቀሉ ነገር። ለእኛ ለምንድን ግን ዋጋ የተከፍሎበት የ5000 ዘመን ጥል የፈረሰበት የዕዳ ደብዳቤያችን የተቀደደበት የሕይወት እንጀራ የተቆረሰበት የሕይወት መጠጥ የፈለቀበት የእግዚአብሔር ፍቅር የተገለጠበት የተሰቀለውን የምናስብበት እናቱን ባደራ የተቀበልንበት የዲያብሎስ መርዝ የምናረክስበት መስቀል ኃይላችን ነው የምንመካበት ይላል ማለት ነው። አቤል ታደለ ይባላል ጻፊ ማለት ነው። እግዚአብሔር አምላክ ከተነበበው ነገር እንድንማር እግዚአብሔር ይርዳን። ያው እንግዲህ ወቅቱም መስቀልና አቡነ አረጋዊ። ስለዚህ ስለ አቡነ አረጋዊ አንድ ግጥም እናነብና ጉባኤያችንን እንጨርሳለን ማለት ነው። አቡነ አረጋዊ የ14 ዓመት ብላቴና ሳሉ እንደ አረጋውያን ልባም የመሰሉ የትልቅ ንጉሥ ልጅ ዘውድ ካባ ለባሽ የሮም ልዑል ሆነው እጩ አልጋ ወራሽ ምድራዊውን ክብር በእግራቸው ረግጠው በረሃ የገቡ ምንኩስናን መርጠው ወርቅ ዙፋን ሳይሆን እውነተኛውን ስልጣን ትሕትና እንደሆነ ለእኛም እንዳይጠፋን ኖረው ያስተማሩ የልጅ ባህታዊ አቡነ አረጋዊ የእመቤታችንን አስራት ሀገር ብለው ተሳቱ ቅዱሳን ከኋላ አስከትለው ከኃያሏ ሮማ ኢትዮጵያ የደረሱ በኪደተ እግራቸው ምድሯን የቀደሱ መናኝ ሐዋርያ ትጉ ወንጌላዊ አቡነ አረጋዊ ሊካፈሉ ሽተው የጌታን መከራ የማይወጣውን የዳሞት ተራራ በሚናገር ዘንዶ ተጭነው በጅራት ፈጣሪን ተማምነው ወጥተው ያለ ፍርሃት ጠላታችን እንኳን ካለን ብርቱ እምነት ስቦ እንደሚያደርሰ ከስኬት ሰገነት በተግባር ያሳዩ አማኝ ባህታዊ አቡነ አረጋዊ ክርስቶስ በክብር ተገልጦ ዳሞት ላይ ቃል ኪዳን ሰጥቷቸው ብዙ ሀብተ ሰማይ ደመና ጋርዷቸው እንደ ሰረገላ በአካላቸው ሳያርፍ ቅንጣት የሞት ጥላ ወደነ ኤልያስ ወደነ ሄኖክ ሀገር ወስዶ ያስገባቸው ሞትን በማሻገር እምነትን በሕግ ወሰን እንደማይገደብ በሕይወት በጻፉት የተጋድሎ መዝገብ ያስተማሩን ዛሬ ያልሞቱ ሕጋዊ አቡነ አረጋዊ ይላል። ያው እንግዲህ ነገ በደብራችንም አቡነ አረጋዊ ስላሉ እንዲሁም ደግሞ ገብረ ክርስቶስም አለ አይደል፣ አባ ፊልጶስም አሉ፣ አባ ሙሴም በደብራችን አሉ። ስለዚህ ነገ መተንም እንድናስቀድስ ማለት ነው። የመጨረሻው ማስታወቂያ